አይ ቲንክ አንድ ጭራቅ ነው ያለው፣ እሱም 4 ኪሎ ነው ያለው። ሰሜን ያለ ጭራቅ እኛ እናውቅ። ልጆቻችንን በየመንገዱ ሲደፋ የኖረው አጫሉን የበላው በቴን የበላው አንድ ጭራቅ የአብይ አህመድ የሚባል ጭራቅ ነው። ከሰሜን የሚመጣ ጭራቅ የሚባለው እንግዲህ ምናልባት ከትግራይ፣ ከአማራ፣ ከእነሱ እንደሚሉት አሁን ከኤርትራ እነዚህ ተባብረዋል የሚሉት ነገር አለ። ካዋጣቸው ከተባበሩ የነሱ ጉዳይ ነው እሱ። እኛ ግን ከኤርትራ መመለስ ያለው አትሊስት ኢትዮጵያዊው በአገሩ ጉዳይ ላይ በሚወጋቸው መንግስት ላይ መተባበር አለባቸው ብዬ አምናለሁ። ሁሉንም የገደላቸው፣ የዘር ማጥፋት ያከናወነባቸው፣ የዘር ማጥፋት የጀመረባቸው ያልጨረሰበት ትግራይም፣ አማራም፣ ኦሮሞም፣ ደቡብም ላይ ያደረገው አብይ አህመድ ምናቀው ጭራቅ ይሄ ነው። ልክ ነው። ትግራይ ላይ ከኤርትራ ጋር ተባብሯል። አዎ። ኤርትራን ግን የጋበዘው ጭራቅ እሱ ነው። በነገራችን ላይ ትብብሩ አንዱ የሚያስፈልግበት ምክንያት ይሄ አገዛዝ የክህደትም ስርዓት ስለሆነ የአገር ክህደት ስርዓት ልክ አገር ውስጥ ብዙ ውሸትን እየፈበረከ አንዱን ከሌላው እንደሚያጋጨው በዓለም አቀፍ ማህበረሰብም ዘንድ ብዙ ውሸትን በተለያየ መንገድ እየሰጠ ይሄን አድርግላቸዋለሁም እያለ ቃል እየገባ ብዙ ችግር ውስጥ ከቶታል አገሩ። ከዚህ በፊት ከኤርትራ ጋር ታረቅን ሲባል በምን አይነት መግባባት ላይ እንደታረቁ ግልጽ ሳይሆን እንዳደረገ እናውቃለን። again አብዛኛው የዓለም አቀፍ ማህበረሰብ በኤርትራና በኢትዮጵያ መካከል የነበረውን ስታንድ ኦፍ በባድመ ጉዳይ ላይ ያለውን ሶልቭ አደረገ ብሎ ጨፈረ። ያን የሆኑ እናውቅ ነበር። ይሄ ነገር የጦርነት ስምምነት ነው፣ የጦርነት ፓክት ነው እንጂ እውነተኛ የሰላም ጉዳይ አይደለም ስንል ነበር። አንቲቴቲካል ስለሆነ አስተሳሰባቸው ማለት ነው። እሱ አሰብን ምናምን እያለ እዛው እኔና ኢየሱስ እንደመር አሰብን የሚለው ሰውዬ ፈጽሞ አንቲቴቲካል እንደሆነ ኢቭን በስምምነታቸው ጊዜ ግልጽ ነው። ይሄን ኢምፔሪያል ጎስት ይዞ የሚንቀሳቀስ አስተሳሰብ ይዞ የሚንቀሳቀስ ሰው ከዚህ ኢምፓየር ጋር 30 ዓመት ሙሉ ተዋግቶ ነፃ የወጣን ሀገር ወደብ የኔ ያደርጋለሁ ምናምን ብሎ ሲናገር በዛን ጊዜ እንኳን በጫጉላው ጊዜ እንኳን ማለት እንደማይስማሙ የታወቀ ነው። ነገር ግን በአገሩ ላይ ለማዝመት ያንን ጦር ታላቅ ክህደትን ፈጽሟል። ይሄ የክህደት ስርዓትም ስለሆነ ጭምር ነው በትብብር ማጥፋት ያለብን። አንተን ለማጥፋት የማይጋብዘው የውጭ ኃይል የለም። ኬንያ ሄዶ አልሸባብና የኦሮሞ ነጻነት ግንባርን እናጥፋ አግዙኝ ያለ ሰው ነው በግልጽ። የኦሮሞ ነጻነት ግንባር ለማጥቃት ሲፈልግ የኬንያ ፖሊስን በሙስና ገዝቶ በደቡብ ምዕራብ ኢትዮጵያ በኩል የኦሮሞ ነጻነት ሰራዊትን ካምፕ አጠቃው ምናምን ሲል ነበር። የውሸት ነው፣ ግን በሙስና በገንዘብ ገዝቶ ነው የሎካል ፖሊሱን ብዙ ፕሮፓጋንዳ ሊሰራበት ሲሞክር ታያለ። የአገር ክህደት ፈጽሞ በአንተ አገር ውስጥ ሌላ የውጭ ኃይል ሰራዊት አስገብቶ የውጭ ተቋማትን ድጋፍ ኢንሊስት አድርጎ የሚጠቀም ሰው ከዚህ በላይ ቡልጉ፣ ከዚህ በላይ ጭራቅ ሊኖር አይችልም። ኦሮሞ በታሪኩ ያየው የመጨረሻው አስፈሪ ጭራቅ ህልሙን ወደ ቅዠት የቀየረበት ጭራቅ አብይ አህመድ የሚባል 4 ኪሎ ያለ ጭራቅ ነው። ህልሙን በተለይ የኦሮሞ ወጣት ህልሙን ወደ ቅዠት የቀየረበት አብይ አህመድ፣ ህይወቱን ወደ ሲኦል የቀየረበት አብይ አህመድ። ሰው ህያው ሰው እንዲቃጠል በእሳት
ሲቃጠል ያየነው በአብይ አህመድ ዘመን። ቤተሰብ ቤት ውስጥ ጎጆ ውስጥ እንዳለ ተቃጥሎ እየተቃጠለ የሸነም ቤት አቃጠልን እያሉ የሚጨፍሩ የኢትዮጵያ ሰራዊት ያሰማራው አብይ አህመድ ነው። ከዚህ የባሰ ጭራቅ የኦሮሞ ህዝብ አይቶ አያውቅም። ከዚህ የባሰ ጭራቅ አይቶ አያውቅም። ሚሊሻ ቀጥሮ ዘርፈ ብላ የሚል መንግስት ያለበት በ21ኛው ክፍለ ዘመን የ16ኛው አይነት ክፍለ ዘመን የወታደር አሰራር የሚተገብር ጭራቅ አብይ አህመድ። ይሄ በግልጽ ሊታወቅ ይገባል። ይሄ ሊያሰምሩበት ይገባል። እንደ አብይ አህመድ ያለ ጭራቅ በኦሮሞ ህዝብ ላይ ተነስቶ አያውቅም። ውርሱም ይሄ ነው። ሙሉ ከተሞችን የቀበሌ ገበሬ ማህበርን በአንድ ወቅት 1000 በላይ የሚሆኑ የአባወራ ቤቶችን በእሳት ያነደደ ጭራቅ አብይ አህመድ። በሺዎች የሚቆጠሩ ሰዎችን ቤታቸውን አፍርሶ ካሳ እንኳን አልጠየቁኝም ብሎ የሚፎክር ጭራቅ አብይ አህመድ። ሙሉ የኢትዮጵያን ህዝብ በአደባባይ በሚዲያ ከእውቀትና ከእውነት የጸዳ ህዝብ ነው ብሎ የሚሳደብ የራሱን ህዝብ ታላቅ ትሆናለህ ቀድሞ ክብር መልሳለሁ የሚለውን ህዝብ መልሶ እንደዚህ ብሎ የሚሳደብ ሰው ይሄ ነው ጭራቅ። እኛ ከሰሜን የመጣ ጭራቅ አናውቅም። በሰሜን የተበደሉ የዘር ማጥፋት ጥቃት የደረሰባቸው የተጎሳቆሉ ዛሬም ተፈናቅለው ለአምስተኛ ክረምት በካምፕ አንኖርም የሚሉ በዝናብ እየተጠቁ ያሉ ዜጎች ያሉበት ነው ሰሜን የምናውቀው። ከኛ ጋር የጀመረው የግፍ ክምር ከኛ አልፎ እነሱ ናቸው እንቅፋት የሆኑ ተብሎ የተዘመተባቸው ምስኪን አደገኛ ሁለት ጠላቶች መካከል የተቀመጠ ህዝብ ነው የምናውቀው በትግራይ። አሁን ያ አትሊስት በዛኛው ሳይድ ያለው ጠላትነት ለጊዜው የተቀረፈ ይመስላል። ግን በሰሜን ያለ እንደዚህ ያለ ምስኪን ህዝብ ወንድም ህዝብ ነው ያለን። በሰሜን ያለው በእኛ ላይ የተለማመዱትን የድሮን ጥቃት በሰላማዊ ህዝብ ላይ እያዘነቡበት ያለው የአማራ ክልል። የአማራ ክልል ህዝብ ለኛ ጭራቅ አይደለም። እነሱ ለኛ የትኛውም ህዝብ ለራሳችን የራሳችን እድል በራስ የመወሰን መብት የምንታገል ለፍትህ የምንታገል ሰዎች የትኛውም ህዝብ እኛ ዓለም አቀፋዊ ትብብርን የምንናፍቅ ኢንተርናሽናልን የምንዘምር ትውልድ ነው። እኛ የማንም አገር ህዝብ በግፍ እና በመከራ እንዲኖር አንፈልግም። ማንም ሰው በግፍ በእብሪት እንዲገደል ማየት አንፈልግም። የምንታገልበት መብት አለ። መብታችንን ሊነጥቀን የሚመጣውን ግን እንመክታለን፣ ከራሳችን ላይ እንመልሳለን። የሚደረገው ትግል ይሄ ነው። የመጣብንን ጥቃት እንመክታለን፣ መብታችንን ለማስከበር እንጥራለን፣ ሰላማችንን ለመፍጠርና ለመጠበቅ እንንቀሳቀሳለን። ይሄን በምናደርግ ጊዜ የዓለም ግፉአን ሁሉ ወገኖቻችን እንደሆኑ እናያለን እንጂ ሊበሉን የመጡ ጭራቆች ብለን አናስብም። በዛ ስሌት አንንቀሳቀስም። የትኛውንም ህዝብ በዚህ አይነት አግባብ አናሰላም። የህዝብ ጭራቅ የለውም። የፖለቲካ ኃይሎች በጭራቅነት አይመሰሉም። ኢንፋክት በነገራችን ላይ ይሄ ጭራቅ የሚለው ቡልጉ ካባ የሚለው አነጋገር ምን ያስታውሳል? እንደዚህ አይነት ዲሁማናይዚንግ ትሮፕ የሚያስታውሰን የቀን ጅብ ይል የነበረውን ንግግር ነው። ዛሬ በእንደዛ አይነት ሁሉ ጊዜ ስም አለ። የቀን ጅብ፣ ጁንታ፣ አሁን ደግሞ እንግዲህ የሰሜን ጭራቅ ፋኖዎቹን ምን ነበር የሚሏቸው? ጃዊሳ ወዘተ። እነዚህ ዲሁማናይዚንግ ቋንቋዎች
ለተራውና ተርታው ህዝብ ማደናገሪያ ኦኬ ለትርክት ፈጠራ ለራሳቸው ዘመቻ ያገለግላቸው ይሆናል። በነገራችን ላይ ጁንታውም ጃዊሳውም የቀንጅቡም አሁን ደግሞ ጭራቁም ራሱ ብቻ እንባጅ የራሱን ሻዶዎች ነው የመነዘረ የሚበትን so we don't know a northern monster that is coming to attack us የለም ከሰሜን የሚመጣ ሞንስተር ጭራቅ የለም ጭራቁ እሱ በሁሉም ህዝብ ላይ ጭራቃዊ ተግባር የፈጸመው አብይ አህመድ እና የሱ ቡድን ትልቅ ቡድን እንኳን አይደለም በነገራችን ላይ አጠገቡ የሚውሉ ሰዎች ስለሚሆነው ነገር አያውቁ ብዙዎቹ ይሄንን ኢልኬሳም ታየም በግልጽ ነግረውናል ብዙ ሚኒስትሮቹ አያውቁ እና ይሄ ነው ምን ያለው ጭራቅ እና በሰሜን የሚመጣ ትብብር ቢተባበሩ ባይተባበሩ እንዲሁም እኛ ለመተባበር ከነሱ ጋር እንጓጓለን እውነተኛ ለሰላም የሚሆን ለፍትህ የሚሆን ትብብር ካስፈለገ ከነሱም ጋር እንተባበራለን አትሊስት ከኢትዮጵያውያኑ ጋር እንተባበራለን ይሄ በግልጽ ሊቀመጥ ይገባዋል እኛ እንደነሱ ነውረኞች ስላይደለን የውጭ ጠላት አንጋብዝም እሱም እንኳን ትክክል ነው ግን ቢያንስ እንዲህ አይባልም ለአባባል እንኳን ማለት ነው ከውጭ እርዳታ መጠየቅ ምናምን መብት ነው ለነጻነቱ የሚታገል ህዝብ ሁሉ የሚጠይቀው የሚያደርገው ነገር ነው የነጻነት ተዋጊ በክህደት አይከሰስም ከሌላ ሀገር እርዳታ ቢጠይቅ ግን እዛ ድረስ አንሄድም እኛ እርስ በርሳችን ቢያንስ በአንድ አገር ካርታ ውስጥ ያለነው ሰዎች አንድ ጠላት ስለሆነ እየዘመተብን ያለው ኃላፊነት በተሞላው መንገድ በመናበብ ይሄንን ማስወገድ ይገባል ሰሜንኞች እየተስማሙብን ነው የኦሮሞን መንግስት ሊወስዱ ስልጣን ሊነጥቁ ስልጣናችንን ነጥቀው ኦሮሞን ሊያደርጉ ነው እንደዛ ሊያደርጉ ነው የሚል የሴራ ትርክት አለ እኛን ሊያጠቃ የሚመጣ ሰሜንኛ የለም የራሱን መብት ለመጠበቅ የሚንቀሳቀስ አለ ለዚህ ነው ከነዚህ ጋር እንተባበራለን የጋራ ግፍ ክምር ከራያችን ላይ እንንዳለን የማይስማሙ ግቦች እንኳን ቢኖሩ ስትራቴጂክ ጥቅሞች እንኳን ቢኖሩ እነሱን እንዴት እንደምናስተዳድር የምንዘይድበት ማዕቀፍ እንፈጥራለን የምንለው መፍጠርም አለብን ይሄ ደግሞ ትልቅ የፖለቲካ ብስለት ይጠይቃል አንዱ የኢትዮጵያ የፖለቲካ ምህዳር ዝግ መሆኑ አፈናው መብዛቱ ያደረገው ነገር የፖለቲካ ሊቃኑ የፖለቲካ ብስለት ፕራግማቲዝም ጥቅም ላይ ያተኮረ ስትራቴጂክ የሆኑ ጥቅሞች ላይ ያተኮረ ቅልጥፍና ማጣት የአመራር ብቃት እያነሰ መሄድ በሁሉም ዙሪያ የአመራር ብቃት በጣም ትልቅ ችግር ነው አብይን ያየ የኢትዮጵያ ህዝብ ሊያመርት የሚችለውን አመራር መገመት ይችላል ይሄ የአብይ ዘመን በራሱ ምን አይነት ኃይለኛ የአመራር ቀውስ ውስጥ እንዳለን የሚያሳይ ነው በአፈናም ይሁን በስደትም ይሁን በግድያም ይሁን በተለያየ መንገድ የአመራር ቀውስ ግን አጋጥሟል በዛ ሀገር ላይ ይሄ ዲክላይን ከኃይለ ማርያም ጊዜ ጀምሮ የታየ ነው መጨረሻ እንደዚህ አይነት አጭበርባሪዎች እጅ የመንግስት ስልጣን እንዲወድቅ ያደረገ ማለት ነው አንዱ ትልቁ የፖለቲካ ኃይሎች ሲተባበሩ የሚያደርጉት ነገር ይሄንን ብስለት ማምጣት እንደዚህ አይነት አመራር ማፍለቅ ከስትራቴጂክ ጥቅሞች አንፃር ለማይጣጣሙ ህልሞች ማዕቀፍ ማስቀመጥ እና ማሳደር የሚስማሙበት ላይ ግን አሁኑኑ መተባበር ቢያንስ መናበብ የሚለውን መስበክ ያስፈልጋል ይሄ የኦሮሞ መንግስት ስለሆነ ሰሜንኞች ሊነጥቁ እሱ አሁን አይ ቲንክ ያለፈበት ነው የኦሮሞ መንግስት እንዳልሆነ ሁሉም ሰው አውቋል ኦኬ
ሰሜንኞች መተው ሊነጥቁህ ነው ያንን ስልጣንህን በእጅህ ያለውን ኖ ያየነው ስልጣን የለም። እኛ ደግሞም ለስልጣን አልታገልንም፣ ለመብት ነው የታገልነው። ስልጣን እና 4 ኪሎ መግባት ቢሆን ኖሮ እዛ ጋር ያበቃ ነበር። ምንም ጥያቄ አይኖረን ነበር። ሌላ የዘር ማጥፋት ጦርነት አይታወጅብንም ነበር። ፍትህ ፍለጋ የራሳችንን እድል በራስ የመወሰን መብትን ለመጎናጸፍ ማንነታችንን ለማስከበር ቋንቋ፣ ታሪክ፣ ልማዳችንን ለማስከበር በሀገራችን ላይ የባለቤትነት መብት እንዲኖረን ለማድረግ ስለታገልን ያንን አላየንም። ዛሬም እንኳን በምክክር ጉባኤው ዳያሎግ ኮሚሽን ምናምን በሚባለው ህገ መንግስት ለማሻሻል ሐሳብ ሲያቀርቡ እነዚህን መብቶች ለማጥፋት ነው እየተመካከሩ ያሉት። ይሄ ቡድን ነው እንግዲህ ከሰሜን ጭራቅ እየመጣ ነው አንተን ሊበላህ ነው የሚለኝ። ከመሬት እያፈናቀለ መሬትን የግል ለማድረግ እየተንቀሳቀሰ እቅድ ነድፎ ማለት ነው። ህዝቡን ከመሬቱ እያፈናቀለ ኦሬዲ በጉልበት እንደገና መሬትን የግል ለማድረግ እና ለመቸብቸብ አሁንም እየሸጠ ነው ያለው። የራስን እድል በራስ የመወሰን መብትን ለማስቀረት ክልሎችን ለማፍረስ እየተንቀሳቀሰ የክልሎችን ቋንቋዎች ጥሎ ብሔራዊ ቋንቋ ለመፍጠር እየተንቀሳቀሰ ሌሎች ጭራቆች ከሩቅ እየመጡብህ ነው ብሎ ሊያስፈራራ ይሞክራል። ኖ ከዚህ የባሰ ጭራቅ አይተንም አናውቅም፣ ወደፊትም አናይም። የመጨረሻው አብይ አህመድ ይሆናል። ይሄ ሊሰመርበት ይገባል። ከዚህ የባሰ ጭራቅ አይቶ አያውቅም የኦሮሞ ህዝብ። በዚህ ዘመን እንዳየው አይነት መከራ አይቶም አያውቅም ይሄ ህዝብ። 100 ሺዎች እኮ መድረሻ ቢስ ሆነው በአዲስ አበባ ከተማ እብድ ሆነው ተበትነዋል። ከሐረርጌ የተፈናቀሉ ወገኖቻችን እብድ ሊትራሊ ሜዳ ላይ 100 ሚሊዮን የሚደርስ ህዝብ መድረሻ ቢስ ሆኖ ዛሬ በአዳማም በባሌም በቡራዩም ተበትኖ የነበረው ህዝብ አሁን የት እንዳለ አይታወቅም። 1.8 ሚሊዮን ህዝብ ምን ውስጥ እንደገባ አይታወቅም። ይሄ የሆነው በአብይ አህመድ ዘመን። የኦሮሞ ሀብት የወርቅ ንግድ በግለሰቦች ቸብቻቢነት እጅ የገባ በውጭ መርሰነሪዎች እጅ የገባበት በራሳቸው የታጠቁ ኃይሎች ወርቅ፣ ኤሜራልድ እና ታንታለም ምናምን የሚጠበቅበት አገር የግል መርሰነሪዎች ማለት ነው። ተቀጣሪ የፕራይቬት ሴኩሪቲ ኃይሎች የኦሮሞን ሀብት፣ የህዝቦችን ሀብት፣ የአገርን ሀብት የሚበዘብዙበት እና አብይ አህመድ ወርቅ እንደ ማንኛውም ሰው ደግሞ እንደ ግለሰብ በኮንትሮባንድ ገዝቶ አቡዳቢ ላይ ለራሱ የሚያስቀምጥበት ብሔራዊ ባንክ አይገባም። ዛሬ የሚበዘበዘው ወርቅ ይሄ ነው። ይሄ ከሃዲ መንግስት ሌሎችን በክህደት ሲወቅስ ይታያል። ከዚህ የከፋ ስርዓት ሊኖር አይችልም። ስለዚህ ከሰሜን የሚመጣ ጭራቅ የለም፣ ከየትም የሚመጣ ጭራቅ የለም፣ ከዚህ የባሰም ጭራቅ የለም። የመጨረሻው ጭራቅ ኦሬዲ ተገልጧል። ስለተገለጠ ጭራቅ አይደለም። ጭራቅ እኮ የሚባለው ነገር የሆነ እጆቹ ከሰው የገዘፈ ግን የማይታይ ነው። ብዙ ጊዜ አይደለ፣ በጨለማ ውስጥ ነው፣ በቃ አይታይም ነገር ነው። እኛ አይተነዋል። The monster is here and the monster is we are seeing it right now. We are living through it.